ሴትየዋ በአጋጣሚ ሶሻል ሚዲያ እየተጠቀመች ባሏን ከአንዲት እንግዳ ሴት ጋር ሆኖ ፖስት የተደረገ ፎቶ ላይ ተመለከተችው። የልጅቷን ፕሮፋይል ስትመለከት የጋብቻ ሁኔታዋ ሲንግል እንደሚላየች ሎራ ሁኔታው ምንም ደስ አላላትም። በደንብ ስትኮረኩር ደግሞ አብረው የተነሱትን በርካታ ፎቶዎች ተመለከተች። አጠራጣሪ ነገር ባትመለከትም ማስተያየታቸው ላይ ግን በእርግጥ አንዳች የተደበቀ ነገር እንዳለ ያስታውቅ ነበር። ጥርጣሬዋን ለማረጋገጥ ዝንጥ ብላ ልብሷን ለበሰች። ባሏ የሚወደውንም ሽቶ ተቀብታ ባሏ ከስራ ሲመጣ ተዘጋጅታ ጠበቀችው። ልብሷን አውላለቀች። ወደ ባሏም ተጠጋች። በሚያስገርም ሁኔታ ምንም ፍላጎት አልነበረውም። ሰበብ ፈጥሮ ጥሏት ሄደ። ሎራ ከባድ የውርደት ስሜት ተሰማት። በኋላም አብረው ከተኙ በኋላ እኩለ ሌሊት ላይ በባሏ ስልክ የጽሑፍ መልእክት ገባ። ምንም እንኳን ሬይ ስልኩን ወዲያው ቢያጠፋውም ሎራ ግን አርፋ መተኛት አልቻለችም። ባሏ ስልኩን እንዲሰጣት ተነስታ ጠየቀችው። ሮይ ግን ልታምነው ስላልቻለች መበሳጨት ጀመረ። የቱንም ያክል ሊያስረዳት ቢሞክርም ሎራ ፈጽሞ ልታምነው አልቻለችም። በዚህ ደረቅ ሌሊት ምን አይነት ሰው መልእክት እንደላከ ማወቅ ፈልጋለች። ሎራ ስልኩን በጉልበት ከእጁ ልትነጥቀው ስትሞክር ሮይ ስልኩን ከምትወስደው ብሎ ከግድግዳ ጋር አጋጭቶ ሰበረው። በሚቀጥለው ቀን ጠዋት ሎራ ምንም እንዳልተፈጠረ በማስመሰል ስልኩን ልታሰራለት እንደምትፈልግ ነገረችው። ሮይ ግን አዲስ ስልክ እንደሚያወጣና ያኛው ስልክ አሮጌና ጊዜ ያለፈበት ስለሆነ እንደማይፈልገው ገለጸላት። ሎራ አማራጭ አልነበራትም። ዝም ብላ ወጣች። ንጹህና ታማኝ የሚመስለው ባሏ እንደሚታየው ንጹህ አልነበረም። እርስ በርስ እንዴት እንደሚተያዩ በማየት ብቻ የሁለቱን ግንኙነት መገመት ቀላል ነው። ብዙም ሳትቆይ ሎራ የስልኩን ካምፓኒ ለማናገር ሞከረች። የባሏ ስልክ እንደተበላሸና ማሰራት እንደምትፈልግ ነገረቻቸው። ነገር ግን ያለ ባለቤቷ ፈቃድ ምንም አይነት መረጃ ሊያጋሯት እንደማይችሉ ቁርጧን ነገሯት። እርሷም በቀጣዩ ቀን የባለቤቷ መስሪያ ቤት የተዘጋጀ ፓርቲ ላይ ተገኘች። በርካታ ታዳሚዎች በስፍራው ቢኖሩም ሎራ ሴትየዋን ከርቀት ነበር የለየቻት። ሁለቱ ያላቸውን የጠበቀ ግንኙነት በገዛ አይኖቿ ተመለከተች። ንዴቷን ወደ ውስጥ ውጣ ራሷን አረጋጋች። ፓርቲው በይፋ ተከፍቶ ሰዎች ሲዝናኑ ሁለቱ ወደ ፎቅ ላይ ሲወጡ ተመለከተች። ሎራ ነገሮች ወዴት እንደሚሄዱ በመገመት ልቧ በፍርሃት እየመታ ተከተለቻቸው። ላይ ሁሉም ነገር ጸጥ ያለ ነበር። ስድስተኛው የስሜት ሕዋሷ በዚህ ቦታ ጥሩ ነገር እንደማይፈጠር እየነገራት ነው። በመሆኑም ጫማዋን አውልቃ ወደ ገቡበት ቦታ ቀስ ብላ ገባች። ከበሩ በስተጀርባ ያለውን ነገር ስትመለከት ሎራ በከባድ መናወጥ ውስጥ ነበረች። ካየችው ነገር የተነሳ ደርቃ ቀረች። ወደ ቤት ከመጣችም በኋላ ለቅሶዋን ማቆም አልቻለችም ነበር። በዚህ መንገድ እንዲቀጥሉ ግን መፍቀድ እንደሌለባት ራሷን አሳመነች። በሚቀጥለው ቀን ልጅቷ ከሮይ ጋር ስላላቸው ግንኙነት ጠየቀችው። ሮይ ነገሩን እንዲህ በድብቅ ነበር መቀጠል የፈለገው። እሷ ግን ሌላ ጥያቄ አቀረበች። ከሚስቱ ጋር ያለውን ነገር በአስቸኳይ ቋጭቶ እሷን እንዲያገባ፣ ካልሆነ ግን ከዚህ በኋላ ግንኙነታቸው በድብቅ እንደማይሆን አስጠነቀቀችው። ሴት የላከው እንዲሉ በሚቀጥለው ቀን ሮይ ሚስቱን ሊያዋራት ተቀመጠ። ነገር ግን ሚስቱ ከመናገሩ ቀድማ That's not the point. This is about us. I can't see myself in this. You're not seeing anyone. No. ሌላ ሴት እያገኘ እንደሆነ ስትጠይቀው እሱ ግን ዋሻት። በዚህ ተናደደችው ሎራ ሁሉንም ነገር እንደምታውቅና በዚህ የሚቀጥል ከሆነ ይሄ በድርጅት ውስጥ ህገወጥ ተግባር ስለሆነ ለአለቆቹ እንደምትናገር ገለጸችለት። ሎራ በእርግጥ ይህንን የምታደርግ ከሆነ ሮይን እስከ መታሰር ሊያደርሰው የሚችል ሲሆን ልጅቷን ሊያሳጣው ሁሉ ይችላል። ሮይ ሚስቱ በዚህ ደረጃ ታመራለች ብሎ አላሰበም ነበር። እሷ ግን ትዳሯን ለማትረፍ እስከ የትም ጥግ እንደምትሄድ አስጠነቀቀችው። ሮይ የቅርብ ጓደኛውን ሊያማክረው ወደሱ ሄደ። ጓደኛው ደግሞ የሎራ የቅርብ ጓደኛዋን እንዲያማክራትና ምናልባትም እርሷ ሐሳቧን እንድትቀይር ልትረዳው እንደምትችል ነገረው። ስለዚህ ሮይ የቅርብ ጓደኛዋ ጋር ሄደ። ትዳራቸው እየሞተ እንደሆነና ሎራ እንድታዋራለት ጠየቃት። ነገር ግን ጓደኛዋ ሎራ አንድ ነገር ከያዘች በቀላሉ የምትለቅ አይነት ሰው እንዳልሆነችና እንዲያውም ድሮ ወጣት እያሉ የሎራ ፍቅረኛ ቺት አድርጎባት ከተራራ ላይ ወድቆ እንደሞተና የገደለችው እሷ ናት ብላ እንደምታምን ማስረጃ ግን እንዳልተገኘባት የእሷ ጥርጣሬ ብቻ እንደሆነ ነገረችው። ሮይ ነገሩ የተከሰተበት ተራራ ላይ ሄደ። በዚህ ታሪክ ውስጥ አንዳች ፍንጭ ወይም ማስረጃ ካገኘ ምናልባት ከሎራ ቀንበር ራሱን ማላቀቅ እንደሚችል በማሰብ የራሱን ምርመራ ማድረግ ጀመረ። የሎራ የቀድሞ ፍቅረኛ ቺት ያደረገባትን ሴት አንዳንድ ጥያቄዎችን ጠየቃት። ለሽርሽር ወደ ጫካ ሄደው ነበር። በዚያን ወቅት የሎራ ፍቅረኛ ከነበረው ልጅ ጋር መጥፎ ነገር እንዳደረጉ፣ ነገር ግን ያያቸው ሰው ያለ እንደማይመስላት ነገረችው። ብዙም ሳይቆይ ፍቅረኛዋ ሲጮህ ሰማችው። ወደ ቦታው ስትደርስ ግን አርፍዳ ነበር። ሮይ ታዲያ ገዳዩ ማን እንደሆነ ለመስማት ጓጉቶ ገዳዩ ማን እንደሆነ ጠየቃት። የሚፈልገውን ማስረጃ ሮይ ያገኝ ይሆን? የዚህ ትዳር መጨረሻ ምንም ይሆን ይመስላችኋል? ቀጣዩ ፓርት ሲለቀቅ ወዲያው እንዲደርሳችሁ ፔጁን ፎሎ አድርጉ። ቤስት ሙቪስ ሪካፕ። ይመቻችሁ።